ዮሐንስ አፈወርቅ እንደሚናገር በምሳሌ ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ የሚጽፍላቸው ለዕብራውያን ክርስቲያኖች ነው እና ገና በእምነት ያልጸኑ ስለነበሩ አንዳንዶች በክርስትና እምነታቸው ፈተና ውስጥ ስለነበሩ ያነሳው ጉዳይ በጣም ጥልቅ የሆነ ጉዳይ ነው። እንደተነጋገር ነው መልእክቱ ራሱ የመልእክት አይነት ጠባይ የለውም። ሲጀምር ቀጥታ ወደ ትምህርት ነው የሚገባው እና ከመልእክት ይልቅ ለትምህርትነት የሚቀና አይነት ይዘት ያለው መጽሐፍ ነው እና በዚህ መጽሐፍ ላይ ቅዱስ ጳውሎስ ያነሳው መጀመሪያ ከነቢያት ጀምሮ ወደ ልጁ ይመጣል። ከዚያ ልጁ ይልና ደግሞ መልሶ ወራሹ ይላል። ወራሹ ካለ በኋላ ደግሞ መልሶ ደግሞ የእሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ በማለት ደግሞ ከፍ ያለ እንደሆነ ከሚያወርሰው ጋር በክብር የሚያንስ እንዳልሆነ በክብር የሚተካከል አንድ እንደሆነ ቅዱስ ጳውሎስ እየተናገረ ባለፈው ሳምንት እንዳልነው ልክ ህፃናትን እኛ እንደምናጫውተው አንድ ህፃን ልጅ ይዘነው ወደ ላይ ከፍ አድርገን እንደገና ደግሞ ጥቂት እንዲያርፍና ትንፋሽ እንዲወስድ ወደታች እንደምናወርደው መልሰን ከፍ እንደምናደርገው ትንሽ ሲፈራ ደግሞ እንዲረጋጋ እንደምናወርደው ቅዱስ ጳውሎስም በዚህ መልእክቱ ላይ የሚያስተምራቸውን የዕብራውያን ክርስቲያኖችን ከፍ አድርጎ የወልድ ልዕልና ያሳያቸዋል። ልጁ ይላቸዋል፣ ከፍ ያደርጎ ያሳያቸውና መልሶ ደግሞ ወራሹ ብሎ ዝቅ ያደርጋቸዋል ትንሽ ትንፋሽ እንዲወስዱ። እንደገና ደግሞ መልሶ ወራሹ ሲላቸው ደግሞ እንደው ከአብ በክብር የሚያንስ እንዳይመስላቸው ደግሞ መልሰው ከፍ አድርጎ ደግሞ የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ብሎ ደግሞ አምላክነቱን ሲያሳያቸው እንመለከታለን እና በጣም ረቂቅ የሆነ የሐዋርያው ጥበብ የታየበት ድንቅ መጽሐፍ ነው፣ ድንቅ መልእክት ነው። እንደው ከዚሁ ጋር በተያያዘ ቅዱስ ጳውሎስ እንግዲህ ሲጀምር እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ብሎ በነቢያት እግዚአብሔር አድሮ እንደተናገረ ነው የሚገልጸው እና አንድ ነጥብ እንደው ለማስታወስ ያክል ነው። እግዚአብሔር በብሉይ ኪዳን ትንቢት አስነገረ እንጂ በብሉይ ኪዳን መጥቶ አላዳንም እና ከጥንት ጀምሮ በትንቢት እንደተናገረ እንጂ ጥንቱን እንዳዳነ ቅዱስ ጳውሎስ አይናገርም እና ለምንድን ነው እግዚአብሔር ጥንቱን ያላዳነው? አዳም ካጠፋ በኋላ አዳምን ወዲያው ለምን አልተቤዠውም? ለምን አላዳነው የሚለውን ባጭሩ አይተን ወደ ዛሬ ትምህርታችን እናልፋለን። እንግዲህ አዳምና ሔዋን ወዲያው እንደበደሉ ቢያድናቸው ኖሮ ምን አይነት ነገር ይፈጠር ነበር? አንደኛ ከነርሱ በኋላ የተነሱት ነቢያትና ጻድቃን እኛ በጸሎታችንና በመስዋዕታችን ዳንን እንጂ እግዚአብሔር ብዙም በእኛ መዳን ውስጥ ቦታ አልነበረውም ብለው የእግዚአብሔርን የማዳን ስራ አራክሰው መናገር በጀመሩ ነበረ። ከዚያ ውጭ ደግሞ ክርስቶስ መጥቶ ለእኛ የፈጸመልን የቤዛነትና የማዳን ስራ ለሁሉም ኃጢአቶች የተከፈለ ካሳ ነው ማለት በክርስቶስ የማዳን ስራ በክርስቶስ ስጋና ደም በፈሰሰው ደግሞ በተቆረሰው ስጋ የማይነጻ የማይሰራ ኃጢአት የለም እና አባቶቻችን ምን ይላሉ? ክርስቶስ ጥንቱንም መጀመሪያውም ገና አዳምና ሔዋን እንደበደሉ መጥቶ ቢያድን ኖሩ ሞቱ ለቤዛ ብዙሃን አይሆንም ነበር ብሎ አባቶቻችን ይመልሳሉ። ምን ማለት መሰላችሁ? ይህ ማለት ቤተክርስቲያናችን የሰው ልጅ የዳነው በጥንተ አብሶ ሳይሆን በምልአተ ኃጢአት ነው ትላለች። በደንብ አድርጋችሁ ስሙ ይሄንን። በጥንተ አብሶ ሳይሆን በምልአተ ኃጢአት ነው ትላለች። ምን ማለት ነው? ጥንተ አብሶ ማለት ጥንት ማለት ሁላችሁም እንደምታውቁት መጀመሪያ ማለት ነው። የመጀመሪያ የቀደመ ማለት ነው። ጥንተ አብሶ ማለት የመጀመሪያው ወይም ቀዳሚው በደል ማለት ነው። ከዚህ ምልአተ ኃጢአት ደግሞ የኃጢአትን መሙላት የሚያሳይ ነው። እግዚአብሔር በጥንተ አብሶ ሳይሆን በምልአተ ኃጢአት ነው መጥቶ ያዳነን ማለት ምን ማለት ነው? ጥንተ አብሶ ማለት የመጀመሪያው በደል ነው። ስለዚህ አዳምና ሔዋን ለመጀመሪያ ጊዜ ሲበድሉና የእግዚአብሔርን ሕግ ሲያፈርሱ ያን ጊዜ መጥቶ አይደለም እግዚአብሔር ያዳነን እነሱም ከበደሉ ልጆቻቸውም በድለው ሲጨርሱ ማለት ኃጢአት የሚባለው ነገር ሁሉ ተደርጎ ሲጨረስ ነው። ያን ጊዜ ነው እግዚአብሔር እኛን ለማዳን ወደዚህ ምድር ስጋ ለብሶ የመጣው የነበረው። ይሄ ማለት የሰው ልጅ አምላክነትን ፈልጎ ዕፀ በለስን ቀጥፎ እግዚአብሔር ላይ ከማመጽ ጀምሮ ከዚያ በኋላ ደግሞ ሌሎች በጣም ብዙ ኃጢአቶችን ማለት ጣዖት ማምለክን፣ በዝሙት መውደቅን፣ ወንድሙን መግደልን፣ ነቢያት እግዚአብሔር የላከችውን ነቢያትን የእግዚአብሔር አገልጋዮች ጻድቃንን እያሳደዱ መግደልን፣ እነዚህ ሁሉ ነገሮች አድርጎ ነበር የሰው ልጅ እና ክርስቶስ ሲመጣ የቀረው የነበረው ኃጢአት አንድ ብቻ ነበር፣ ሰው ያላደረገው ኃጢአት፣ እሱም አምላክን መግደል ነው እና ራሱ ክርስቶስ በዚህ በወንጌል ላይ ለምልአተ ኃጢአት እንደ አንድ ማጣቀሻ አድርገን የምናቀርበው ጥቅስ ነው። በወንጌል ምን ይላል ክርስቶስ? ሲገስጻቸው ነው ፈሪሳውያን አባቶቻችሁ ነቢያትን ገደሉ ካለ በኋላ
እናንተም ደግሞ የእነርሱን መስፈሪያ ትሞላላችሁ ይላል። እነሱ መስፈሪያ ትሞላላችሁ። ምልአተ ኃጢአት የሚለው ንግግር በራሱ ከዚህ የክርስቶስ ትምህርት የመጣ ነው። የእነሱን መስፈሪያ ትሞላላችሁ ማለት ምን ማለት ነው? በዚህ ምድር ላይ ያልተሰራ ስራ የለም፣ ያልተሰራ ክፋት የለም። ሁሉም ነገር ተሰርቷል። ነቢያትም ተገድለዋል፣ ጻድቃንም ተገድለዋል። የቀረው ራሱ ነቢያትና ጻድቃን የሚልከውን እግዚአብሔርን መግደል ነው የቀራችሁ። ስለዚህ የአባቶቻችሁ መስፈሪያ እነሱ ጻድቃንና ነቢያትን ሲገሉ ነበር። የአባቶቻችሁን የኃጢአት መስፈሪያ እናንተ ደግሞ እኔን ገድላችሁ እኔ አምላክ ነኝ እኔን ገድላችሁኝ ትፈጽማላችሁ ትሞላላችሁ ብሎ አምላካችን ክርስቶስ ተናግሮ ነበር። ስለዚህ ያልተሰራው የነበረው ኃጢአት አምላክን መግደል ነበር። ስለዚህ የሰው ልጅ አምላኩንም ሁላችሁም እንደምታውቁት በዕለተ ዓርብ በመስቀል ላይ ሰቅሎ እንዲሞት አድርጓል፣ ገድሏል። ስለዚህ እነዚህ ሁሉ ኃጢአቶች ሲፈጸሙ ዓለም በኃጢአት ሞልታ ነበር። ምልአተ ኃጢአት የሚባለው እሱ ነው። ሞልታ ነበር። ዓለም በኃጢአት በሞላች ጊዜ ነው ክርስቶስ በመስቀል ላይ የተሰቀለው። ለፈጸሙት ለመጨረሻውን በደል አምላክን በመግደል ለፈጸሙት ለመጨረሻውን በደል በመስቀል ላይ ሆኖ አባቶ የሚሰሩትን አያውቁምና ይቅር በላቸው ማለት ለዚያም ጭምር ዋጋ ከፍሏል ክርስቶስ ማለት ነው። ስለዚህ ያልተሰረየ ወይም ደግሞ በክርስቶስ የመስቀል ስራ የቤዛነት ስራ ክርስቶስ በሚያፈሰውና በሚቆርሰው ስጋና ደግሞ የማይነጻ የማይሰራ ኃጢአት የለም። ክርስቶስ ለሁሉም ኃጢአት ነው ዋጋ የከፈለው። ይሄን መረሳት የለበትም። ለዚህ ደግሞ ጥሩ ማስረጃ የሚሆነን የፋሲካው በግ የፋሲካውን በግ ታስታውሱ እንደሆነ እግዚአብሔር ለእስራኤላውያን ሲያዛቸው በጉን እንዴት አድርገው እንደሚበሉ ነግሯቸው ነበረ። ለምሳሌ የተቀቀለ መብላት አይቻልም፣ ስጋውን መጥበስ ነው ያለባቸው። ሲበሉ ቆሞ ነበር የሚበሉት የነበረው። ልብሳቸውን አያወልቁም፣ በትራቸውን አይጥሉም፣ እንደቆሙ ነበር ይመገቡ የነበሩት። ተጓዥነታቸውን የሚያሳይ ነው። ከዛ በኋላ ደግሞ ከአንድ ቦታ ወደ አንድ ቦታ መሸጋገር ደግሞ አይችሉም። ለምሳሌ እዛኛው ቤት ሄጄ ልብላ ብሎ ከቤቱን ጥሎ ወጥቶ ወደዛ መሄድ አይችልም። ባለበት በቤቱ ነው በጉን መብላት የሚችለው። እሱም ብቻም ደግሞ አይደለም፣ ያን በግ ሲበሉ መጨረስ አለባቸው። የሚያሰርፉት ነገር መኖር እንደሌለበት አምላካችን ክርስቶስ ነግሯቸው ነበር እና ይሄ በኋላ ክርስቶስ ለሚፈጽመው የቤዛነት ስራ ምሳሌ ጥላ ነው፣ ቀድሞ የተነገረ ነው። ቅዱስ ጳውሎስም ፋሲካችን ክርስቶስ ታርዷል ይላል። ይሄ ፋሲካ በግ የተባለ ክርስቶስ ነው እና በዚህ ታሪክ ውስጥ ስትበሉ እንዳታስተርፉ የሚል ትእዛዝ ነበር እና እንዳታስተርፉ የሚለው ሀሳብን አባቶቻችን ሲተረጉሙት ምን ይላሉ? በክርስቶስ የቤዛነት ስራ የቀረ ዋጋ ያልተከፈለለት ኃጢአት አለ አትበሉ ማለት ነው ይላሉ። ስለዚህ የክርስቶስ ስጋና ደም ክርስቶስ የቆረሰው ስጋው ያፈሰሰው ደሙ የማያነጻው የማያስተሰርየው ምንም አይነት ኃጢአት የለም። አይ ለዚህ እኮ አልሞተም ክርስቶስ የሚባልለት ኃጢአት የለም። ስለዚህ በምልአተ ኃጢአት መጥቶ አዳነን ማለት ይሄ ነው፣ ጥቅሙ ይሄኛው ነው። ስለዚህ ቅዱስ ጳውሎስ ምን አለ? እግዚአብሔር ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ ይላል። ከጥንት ጀምሮ ለአባቶቻችን በነቢያት ተናገረ እንጂ ከጥንቱኑ አላዳነን። በኋላ ግን እኛን ያዳነን በልጁ በምልአተ ኃጢአት ወይም ኃጢአት በዓለም ላይ ሰፍና ሞልታ ሁሉ ነገር ተፈጽሞ ሲያልቅ በልጁ እንዳዳነን ቅዱስ ጳውሎስ ይነግረናል ነው እና ይሄንን እንዳትዘነጉ ለማስታወስ ያክል ነው። ቅዱስ ጳውሎስ እንግዲህ በዚህ መልእክቱ ላይ ያነሳቸው ሌሎች በጣም ጥልቅ የሆኑ ሀሳቦች አሉ። ባለፈው ሳምንት ያነሳናቸው ጉዳዮች በጣም ቀላል እንዳይመስሏችሁ ትንሽ ጠንከር እንደሚልም ነው ሳስብ የነበረው። በውስጡ እንግዲህ ከባለፈው ከአምስተኛው ክፍል ጀምሮ ታስታውሱ እንደሆነ ምስጢረ ስላሴን አብረን ምስጢረ ስጋዌ ስንመለከት ነበር። ባለፈውም ሳምንት ምስጢረ ስላሴና ምስጢረ ስጋዌ አብሮ ነበረበት እና ቅዱስ ጳውሎስ የፀሐይ ምሳሌ አድርጎ ነበር ሲያስተምርና ሲያስረዳ የነበረው። ከዚያ በኋላ እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ይላል። የባህሪው ምሳሌ ሆኖ የባህሪው ምሳሌን ቅድም ኤቢሴ እንደነገረችን የባህሪው ምሳሌ የሚለውን በግዕዙ አርአያ አካሉ ነው የሚለው። ስለዚህ ምሳሌ የሚለው ለባህሪ ሳይሆን ለአካል የሚነገር ነው ብለን አንስተን ነበር የነበረው። ምክንያቱም በዚህ ቃል የተሰናከሉ አንዳንድ ሰዎች ስለነበሩ ነው። በተለይ በአራተኛው ክፍለ ዘመን ወይም በ325 በተደረገው ጉባኤ ላይ አሪዮስ ወልድ ፍጡር በባህሪ መለኮቱ ወልድ በመለኮቱ ባህሪ ፍጡር ነው አምላክ አይደለም ብሎ በካደ ጊዜ ጉባኤ ኒቅያ ላይ አሪዮስን ይደግፉ የነበሩ አንዳንድ መናፍቃን ነበሩ እና አውሳቢዮስን ጨምሮ። እና አውሳቢዮስ እንግዲህ ከአሪዮስ ጋር በትምህርት ቤት ስለሚተዋወቁ አንጾኪያ ውስጥ ባለ የነገረ መለኮት ትምህርት ቤት አብረው ስለተማሩ እና አውሳቢዮስ ዘቂሳርያ ዘኒቆሚዲያ
አውሳቢዮስ ማነው አሪዮስ እንዲህ አይነት ትምህርት ሲያመጣ አይ በእርግጥ እኮ ይመስላል የሚል ጥቅስ እኮ አለ በመጽሐፍና ይደግፈዋል እያሉ ትንሽ ለሱ ለመወገን ጥረት ያደርጉ የነበሩ ሰዎች ናቸው። እና ይመስላል የሚለው እነሱ እንደሚሉት ለባህሪ ነው። መጽሐፍ ቅዱስ ለባህሪ ሳይሆን ለአካል ነው መመሳሰልን የሚናገረው። እና የባህሪ መመሳሰል ባለፈው ሳምንት እንዳልኳቸው አንድ መሆንን አያሳይም። ለምሳሌ ልክ ብርና ቆርቆሮ ይመሳሰላሉ በመልክ፣ ነገር ግን ብርና ቆርቆሮ በመልክ ይመሳሰላሉ እንጂ በዋጋ ግን አንድ አይደሉም። በባህሪ አንድ አይደሉም። የብርና የቆርቆሮ ባህሪያቸው በዋጋቸውም የተለያየ ነው። አብና ወልድ በባህሪ ይመሳሰላሉ ማለት በባህሪ አንድ ናቸው ማለት አይደለም። ይሄ ደግሞ ስህተት ነው። በቤተክርስቲያናችን ሆሞሲየስ የሚባል ትምህርት አለ። ወይም ደግሞ ቤተክርስቲያናችን አብና ወልድ አንድ ናቸው ብላ ነው የምታምነው የምታስተምረው። እና ከዚህ ትምህርት የወጣ ስለሆነ የባህሪ መመሳሰል ሳይሆን የባህሪ አንድነት ነው ቤተክርስቲያን የምታስተምረው። ኮንሰብስታንሻል ይባላል። በባህሪ አንድ ናቸው፣ በባህሪ ይተካከላሉ ብለን እንተረጉመዋለን። ግን ደግሞ የባህሪው ምሳሌ ቢልስ እንዴት ደግሞ እዛው ንባቡን እንዴት አድርገን በትርጓሜ ማቅናት እንችላለን የሚለውን ደግሞ እንመልከት። የባህሪው ምሳሌ የሚለውን ደግሞ አሁን የነገርኳችሁ አርአያ ካለው የሚለው የግዕዙን ነው። በግዕዙ ሞር በደንብ ትርጉም ያለው እሱ ነው ብዬ ነው። ወደ አማርኛው ግን ስንመለስ የአካሉ ምሳሌ የሚለውንም በምን መረዳት እንችላለን መሰላችሁ? የባህሪው ምሳሌ የሚለው የባህሪ አንድ አለመሆንን ሊያሳይ ይችላል፣ ወይም አንድ አይነት ባህሪ እንዳለው ሊያሳይ ይችላል። ለምን መሰላችሁ? ለምሳሌ ቅዱስ ጳውሎስ በመልእክቱ ላይ የሚነግረን አንድ ነገር አለ። በመልእክቱ ምን ይላል? በሰው ምሳሌ ሆኖ ይላል። በፊልጵስዩስ መልእክቱ ምዕራፍ 2:7 ላይ ሁላችሁም ቼክ አድርጉት ገብታችሁ። ቅዱስ ጳውሎስ ለፊልጵስዩስ በላከው መልእክቱ ምዕራፍ 2:7 ላይ እንዲህ ይላል፣ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ስለ ክርስቶስ ነው እየተናገረ ያለው። ራሱን ባዶ ስላደረገው ስለ ክርስቶስ ይናገራል። ስለዚህ ክርስቶስ ወደዚች ምድር መጥቶ የባሪያውን መልክ ሲይዝ በሰው ምሳሌ ሳይሆን ሰው ነው የሆነው። ግን ቅዱስ ጳውሎስ የክርስቶስን ወይም የእግዚአብሔር ልጅ ሰው መሆኑን ግን በሰው ምሳሌ ሆኖ ወይም ተገልጦ ማለት ይናገራሉ። ስለዚህ በሰው ምሳሌ ሆኖ ማለት ሰው ሆኖ ማለት ነው። ስለዚህ ምሳሌ የሚለው መመሳሰልን ብቻ ሳይሆን መሆንንም ጭምር የሚያሳይ ነው እንደ ቅዱስ ጳውሎስ አነጋገር። እና የባህሪው ምሳሌ የሚለውን በባህሪ አንድ ነው ብለን ልንተረጉመው እንችላለን በዚህ አይነት አገባብ። እንግዲህ በመጽሐፍ ቅዱስ ምሳሌ የሚለውን ቃል በብዙ ቦታ ተቀምጦ እናገኘዋለን ለተለያየ አገልግሎት። ለምሳሌ ስለ ምሳሌ ስናነሳ መጀመሪያ ትዝ የሚለን እግዚአብሔር እኛ እንደፈጠረ ነው። እንግዲህ እግዚአብሔር የሰውን ልጅ እንዴት እንደፈጠረ መጽሐፍ ቅዱስ ሲነግረን እግዚአብሔርም ሰውን በመልኩና በምሳሌው አይደል እንደፈጠረው ይናገራል። ስለዚህ እግዚአብሔር እኛን በመልኩና በምሳሌው ነው የፈጠረን። ከዚያ በኋላ ደግሞ በኦሪት ዘፍጥረት ምዕራፍ 5:3 ላይ ደግሞ አዳም ልጅን እንደወለደ ይናገራል። ሴት የተባለውን በሞተው በአቤል ፈንታ ምትክ የሆነውን ልጅ እንደወለደ ይናገራል። እና ምን ይላል? አዳምም ልጅን በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው ይላል። አዳምም ልጅን በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው በማለት ይናገራል። እንግዲህ የመጀመሪያው ሰው በእግዚአብሔር መልክና ምሳሌ ተፈጠረ ሲል የኛ በእግዚአብሔር መልክና ምሳሌ መፈጠራችን ገዥነታችንን ለማመልከት ነው። እግዚአብሔር ጋር ያለ እኛ ጋርም የሚገኝ ገዥነት ስለሆነ ማለት ነው። እግዚአብሔር ገዥ ነው፣ ዓለማትን የፈጠረና የሚያስተዳድር ነው። የሰውም ልጅ ደግሞ እግዚአብሔር በሰጠው የጸጋ ስልጣን የስጦታ ስልጣን ገዥ ነው። በምድር ያለውን ነገር ሁሉ የሚያስተዳድር የሚመራ ነው። ገዥነትን ያመለክታል። ሁለተኛ ደግሞ እግዚአብሔር ለባዊ ነባቢና ህያው ነው። እግዚአብሔር ያስባል፣ እግዚአብሔር ህያው ነው። እንደገና ደግሞ እግዚአብሔር ይናገራል። የሰውም ልጅ ነባቢ ነው፣ ይናገራል፣ ለባዊ ነው፣ ያስባል። ከዚያ ሶስተኛው ህያው ነው፣ እስትንፋስ አለው። ከእግዚአብሔር ጋር በዚህ ስለምንመሳሰል ሰው በእግዚአብሔር መልክና ምሳሌ ተፈጠረ ተብሎ ይነገርለታል። ይሄ መልክና ምሳሌ ግን የባህሪ አይደለም። ለዛ ነው መጽሐፍ ቅዱስ የሰው ልጅ መፈጠር በተመለከተ እግዚአብሔርም የሰው ልጅ በመልኩና በምሳሌው ፈጠረው ይላል እንጂ መልኩና ምሳሌው ከሚለው አጠገብ ሌላ የሚጨምረው ምንም አይነት ነገር የለም።
ስለ ክርስቶስን ቅዱስ ጳውሎስ ሲናገር ምን አለ? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ስለዚህ ምሳሌ ከሚለው በፊት ባህሪ የሚለው ቃል አለ እና ወልድ ምሳሌ ነው የአብ ሲባል ምን ማለት ነው ካልን ልክ አዳም በመልኩና በምሳሌው እንደ መልኩ ልጁን ወለደ እንደተባለ ወልድም ደግሞ የአብ መልኩና ምሳሌው ነው። ከአዳም የተወለደው ሴት የአዳም መልክና ምሳሌ ነው ስንል አንደኛ መልኩ አዳምን ይመስላል ማለት ሁላችሁም እንደምታውቁት ባዮሎጂካሊ እኛ ከእናትና ከአባቶቻችን ስንወለድ ከሁለቱም የምንጋራው መልክ አለ። ስለዚህ መልኩ አዳምን ወላጁን አባቱን ይመስላል ማለት ነው። ሁለተኛ ደግሞ ምሳሌ ነው የአዳም ስንል አዳም ጋር ያለው የሰውነት ባህሪ ሴትም ጋር አለ፣ ሳይቀነስ ሳይጨምር በባህሪ አንድ መሆናቸውን የሚያሳይ ነው። ይሄ ስለ አዳምና ስለ ሴት የተነገረ ነው። ለወልድም እንደዛው ነው። ወልድም ከአብ በመልክና በምሳሌ ተወለደ ብለን ስንናገር በመልክ ማለታችን አብ የወልድ አባት ስለሆነ ወልድን በመልክ ይመስለዋል፣ ወልድም ደግሞ አብን በመልክ ይመስለዋል። የመልክ መመሳሰል አለ። ከዚያ ምሳሌ ስንል ግን የባህሪ አንድነትን የሚያመለክት ነው። ልክ አዳም ሴት ከአዳም ስለተወለደ እንደ አዳም የሰውነት ባህሪ እንዳለው ወይም የሰውነት ባህሪን በአንድነት እንደሚጋሩ ወልድም ከአብ ስለተወለደ የእግዚአብሔርነት ባህሪ አለው። የእግዚአብሔርነትን ባህሪ አብና ወልድ በአንድ ይጋሩታል ማለት ነው። ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ቅድም በጠቀስነው በምዕራፍ 2 ላይ የሚናገረው ነገር አለ። ይላል በኢየሱስ ክርስቶስ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ ያስበው የነበረው ሐሳብ በእናንተ ዘንድ ይኑር ብሎ ስለ ትሕትና ለማንሳት ነው። እሱ በእግዚአብሔር መልክ ሲኖር ሳለ ይላል በእግዚአብሔር መልክ ሲኖር ሳለ እርሱ በእግዚአብሔር መልክ ሲኖር ሳለ ሰው መሆንን ወይም ስጋ መልበስን እግዚአብሔርነቱ እንደመቀማት አድርጎ አልቆጠረውም በማለት ይናገራል። ስለዚህ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ተብሎ ይነገርለታል። ምን ማለት ነው? እግዚአብሔር አብን በመልክ የሚመስለው በባህሪ ደግሞ የሚተካከለው ተብሎ ሊተረጎም ይችላል ማለት ነው። ሊተረጎም ይችላል። ስለዚህ የባህሪው ምሳሌ የሚለው ቃል አንደኛ ግዙ አራያ አካሉ ነው የሚለው ብዬ በአራያ አካሉ ለማጥናት ሞከርን የመጀመሪያው። ሁለተኛ ደግሞ የባህሪ ምሳሌ የሚለውን የአማርኛውን ራሱ እንዴት እንጠቀምበት እንደው አማርኛው እንደዚህ ስለሚል አማርኛውንስ እንዴት እንረዳው ካልን ምሳሌ የሚለው መመሳሰልን ብቻ ሳይሆን አንድ መሆንንም የሚያሳይ ነው። መሆንን የሚያሳይ ነው። ስለዚህ ቅዱስ ጳውሎስ በዚሁ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 7 ላይ በሰው ምሳሌ በማለት ስለ ክርስቶስ ይናገራል። በሰው ምሳሌ ማለት ክርስቶስ የሰው ምሳሌ ነው የሆነው እንጂ ሰው አልሆነም ማለት አይደለም አይደል? የእኛን በትክክል ስጋችንን ለብሶ ሰው ሆኗል። ትስብእቱ ወይም ስጋው አማናዊ እውነተኛ ነው። ስለዚህ ምሳሌ የሚለው መሆንን የሚያመለክት ነው። እንደገና ደግሞ በመጽሐፍ ቅዱስ ላይ አዳም በመልኩና በምሳሌው ሴት የተባለው ልጁን እንደወለደው መጽሐፍ ቅዱስ ይናገራል። በመልኩና በምሳሌው ማለት አዳም የወለደው ልጅ ሴት በመልክ እርሱን ይመስላል። ምሳሌ ማለት ደግሞ የአዳምና የሴት ባህሪያቸው አንድ መሆኑን የሚያሳይ ነው። ባህሪ የሚጋሩ መሆናቸውን የሚያሳይ ነው። ወልድም አብ በመልኩና በምሳሌው የወለደው ልጁ ነው። ስለዚህ በመልኩና በምሳሌ ስለወለደው አብና ወልድ በመልክ ይመሳሰላሉ። ቅዱስ ጳውሎስ እርሱ በእግዚአብሔር መልክ ሲኖር ሳለ የሚለው ይህንን ነው፣ አብን በመልክ የሚመስለው ለማለት ነው። ከዚያ በኋላ ደግሞ በምሳሌው የሚለው ደግሞ ሁለቱም አንድ ናቸው ማለት አብ ጋር ያለው እግዚአብሔርነትና ወልድ ጋር ያለው እግዚአብሔርነት አንድ ነው። ከአምላክ የተገኘ አምላክ ስለሆነ በጸሎተ ሃይማኖት ላይ ብርሃን ዘእምብርሃን እንላለን። አምላክ ዘበአማን። ስለዚህ ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ብለን እንመሰክራለን እና የወልድን ከአብ ጋር አንድ መሆን በባህሪ መተካከል የሚያሳይ ቃል እንደሆነ መረሳት የለበትም። ስለዚህ እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ በማለት የተናገረውን ቃል ነው እንግዲህ እስካሁን ድረስ ስንተረጉም የነበረው። እንግዲህ ጸዳለ ስብሐቲሁ ወይም ደግሞ የክብሩ መንጸባረቅ ብሎ ቅዱስ ጳውሎስ ወልድን ከክበቡ በሚወጣ ብርሃን መስሎ ስላስተማረ አንዳንድ ወገኖች ወልድ የራሱ የሆነ አካል የለውም ብለው እንዳያስቡ፣ እንዳይጠራጠሩ ቀጥሎ
የባህሪው ምሳሌ ወይም ደግሞ የአካል አራያ አካሉ ብሎ የሚናገረው ለዚያ። ስለዚህ ወልድ የራሱ የሆነ አካል አለው እና አንዳንድ መናፍቃን ነበሩ ጸዳል አካላዊም ቀዳማዊም አይደለም ማለት ምን ማለት ነው? ጸዳል አካልም የለውም እንደገና ደግሞ ቀዳማዊም አይደለም አይቀድምም። አካሉም ምንድነው? ጸዳል በፀሐይ ውስጥ ወይም በክበብ ውስጥ ህልው ሆኖ ይኖራል እንጂ የራሱ የሆነ አካል የለውም እንደገና አይቀድምም በማለት የሚያስተምሩ ነበሩ። ይህ ስህተት እንደሆነ ባለፈው ሳምንት በፀሐይ ምሳሌ ለማየት ሞክረን ነበር። ስለዚህ ወልድ በፀሐይ ብርሃን ሲመሰል እነዚህ ሶስቱ ፀሐይ ያላቸው ነገሮች የሚለያዩ አይደለም። እንግዲህ ብርሃኑ ከክበቡ አይቀድምም፣ ክበቡ ከብርሃኑ አይቀድምም፣ ሙቀቱ ከሁለቱ ሊቀድም አይችልም። ስለዚህ ሶስቱም ሳይቀዳደሙ በአንድ ጊዜ እንደሚገኙ፣ ክበቡም ብርሃኑ ሙቀቱም በአንድ ጊዜ እንደሚገኙ የአብ የወልድ የመንፈስ ቅዱስ ህልውና መቀዳደም የለበትም በማለት እሱን ለማስረዳት ሞክረን ነበረ። ሁለተኛ ግን ይሄ ፓርሻሊዝም የሚባል ደግሞ ክህደት እንዳለ አንስተን ነበር። ይህንን ነው በነገራችን ላይ አባቶቻችን የሚያስታውሱ። ፓርሻሊዝም ማለት ምን ማለት ነው? ወልድ የራሱ የሆነ አካል የለውም። ልክ ብርሃን የራሱ የሆነ አካል እንደሌለው ከፀሐይ ጋር አብሮ ከክበቡ ጋር አብሮ እንደሚቆጠር ከክበቡ እንደሚመነጭ እንደሚወጣ ብቻውን አካል እንደሌለው ብቻውን ብርሃን ፀሐይ ተብሎ ሊጠራ እንደማይችል ብቻውን ብርሃን ፀሐይ ተብሎ ሊጠራ አይችልም እና እንደዛ ተብሎ ሊጠራ ስለማይችል ወልድ የራሱ የሆነ አካል የለውም ብለን እንዳናገር አራያ አካሉ በማለት ቅዱስ ጳውሎስ ወይም የባህሪው ምሳሌ ሆኖ በማለት እንግዲህ የባህሪው ምሳሌ የሚለው አካልን ያስረዳል ብለን ተናግረናል። አካሉ በማለት የወልድን ለማስታወስ ሲሞክር አካል እንዳለው ለማስታወስ ሲሞክር እናገኘዋለን። እንግዲህ ቅዱስ ጳውሎስ በዚሁ እስከዛሬ ድረስ ባነበብናችሁ 3 ቁጥሮች እንኳን ወልድን በተለያየ መንገድ ሲጠራው ትመለከታላችሁ። አንደኛ ልጅ ይለዋል፣ ሁለተኛ ብርሃን ይለዋል፣ ሶስተኛ ደግሞ ክብሩ ይለዋል። የአብ ክብሩ ማለት ይጠራዋል። ስለዚህ ወልድ በዚህች እንኳን 3 ቨርስ ውስጥ በ3 አይነት ስም ሲጠራ ታገኙታላችሁ እና ይሄ የእግዚአብሔር የባህሪ ስሙ እንደማይመረመርና እንደማይታወቅ የሚያስረዳ ነው። ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ በድርሳን ዘቅዱስ ዮሐንስ አፈወርቅ ላይ ይህንን ቃል በደንብ አድርጎ ተንትኖ ሲያስተምረን እናገኘዋለን። የእግዚአብሔር የባህሪ ስሙ አይታወቅም እና የእግዚአብሔር የባህሪ ስሙን ለምን አላወቁም ብላ አትደነቅ፣ አትቆጭ ይላል። እንኳን የእግዚአብሔር የባህሪ ስም ይቅርና የመላእክትንም የባህሪ ስም አናውቀውም፣ የሰውም ነፍስ እንደዚሁ ይመስለኛል በማለት የሰው ልጅ በባህሪ ስም ሊጠራቸው የማይችላቸው 3 አካላት እንዳሉ ይናገራል። የመጀመሪያው ዋናው እግዚአብሔር ነው፣ ከዚያ መላእክት ናቸው፣ ሶስተኛ ደግሞ የሰው ነፍስ ነው። መላእክትና የሰው ነፍስ የባህሪ ስማቸው የማይታወቀው አፈጣጠራቸው ካለመኖር ወደ መኖር ነው እንጂ እግዚአብሔር ከምን አምጥቶ እንደፈጠረው ስለማይታወቅ ነው። አሁን ነፍሳችንን ነፍስ ከየት መጣች ብዬ ብጠይቃችሁ ልክ እንደ ስጋ ከ4ቱ ባህሪያት ብለን እንናገር አንችልም። የነፍስ አመጣጧ ካለመኖር ወደ መኖር ነው። መሀበ ኢምንት ሀበ ምንት መሀበ አልቦ ሀበቦ ተብሎ ይነገራል። ስለዚህ የነፍስ አመጣጧ ካለመኖር ወደ መኖር። የመላእክትንም ተፈጥሮ ስትመለከቱ እግዚአብሔር መላእክት እንዴት ፈጠራቸው ብላችሁ ከጠየቃችሁ መላእክትን እንዴት ፈጠረ ለሚለው ጥያቄ ቤተክርስቲያን ማብራሪያ ወይም መልስ የላትም። መላእክትን የፈጠረው እግዚአብሔር ካለመኖር ወደ መኖር ነው ከማለት ውጭ መላእክት ከዚህ ተፈጥሯል ከዚህ ተገኝተዋል ተብሎ ሊነገር አይችልም። ዮሐንስ አፈወርቅ ለዚያ ነው የመላእክትን ተፈጥሮ በተመለከተ 10,000 መላምቶችን ብናስቀምጥ ይላል። ከዚህ ተፈጥሮ ሊሆን ይችላል ብለን 10,000 መላምቶችን ግምቶችን ብናስቀምጥ አንዱንም ትክክል አንሆንም ይላል። ምክንያቱም የእነሱ ተፈጥሮ ስለማይታወቅ ከየት እንዳስገኛቸው ከየት እንዳመጣቸው ስለማናውቀው ራሱ እግዚአብሔር ብቻ ነው የሚያውቀው። ስለዚህ ካለመኖር ወደ መኖር ነው ያመጣቸው እና የመላእክትንም ተፈጥሯቸውን ባህሪያቸውን ጥንቅቅ አድርጎ ሊገልጽ የሚችል አንድ ስም የላቸውም፣ አንድ በቃኝ ስም የላቸውም። ስለዚህ ነፍስ የስጋ ባህሪ ማለት ነው፣ የስጋ ህይወት ማለት ነው ነገራችን ላይ። ስለዚህ ነፍስም የባህሪ ስም የላትም፣ መላእክትም የባህሪ ስም የላቸውም። ከዛ በኋላ ደግሞ እግዚአብሔር ደግሞ የባህሪ ስም የለውም። ምክንያቱም የእግዚአብሔር ባህሪው ሊመረመር ሊጨበጥ ሊያዝ የሚችል ስላልሆነ እግዚአብሔር ባህሪው እንደማይመረመር በመጽሐፍ ቅዱስ በብዙ ቦታዎች ተቀምጦ እናገኛለን። ቅዱስ ዳዊት ለምሳሌ ምን ይላል? ከእግሩ በታች ጥልቅ ጨለማ አለ፣ በኪሩቤል ጀርባ ላይ ተጭኖ በረረ ይላል እና ከእግሩ በታች ጥልቅ መሰወሪያውን ጨለማ አደረገ ይላል። እነዚህ ጨለማ የሚሉት ቃላት የእግዚአብሔርን የባህሪውን ጥልቀት የማይመረመር መሆኑን የሚያሳዩ ናቸው። ስለዚህ እግዚአብሔር ባህሪው አይመረመርም። ባህሪው ስለማይመረመር መርምረን ላልደረስንበትና ላላወቅነው ባህሪ ስም ማውጣት አንችልም። የባህሪ ስም የማይታወቀው ለዚያ። ግን የባህሪ ተቀጽላ ስሞች ግን አሉት እግዚአብሔር። የባህሪ ተቀጽላ ማለት ምን ማለት ነው?
የእግዚአብሔርን ባህሪ ሊገልጡ የሚችሉ ግን አንዳንድ ስሞች አሉ። በጣም በከፊል ማለት ካየነው አንፃር ልክ ቅዱስ አትናቴዎስ እንደሚናገረው ቅዱስ አትናቴዎስ ምን ይላል? የእግዚአብሔርን የአንድነቱን የሶስትነቱን ምስጢር ማወቅ ማለት እኛ የምናውቀው ሌሎቹንም ማለት አንድነት ሶስትነቱን ብቻ ሳይሆን ሌሎቹንም እኛ ዛሬ የምንረዳቸውን ነገሮች ሁሉ ማወቅ ማለት የልብሱን ጫፍ እንደማየት ነው ይላል። የልብሱን ጫፍ እንደማየት ነው። የቀረው ግን አካሉ ይላል የቀረው አካሉ በኪሩቤል ክንፍ ተሸፍኗል እና ስለ እግዚአብሔር ብዙ ያወቅኩ ሲመስለኝ እንደገና ደግሞ በጣም የሚበልጠው እንደተሰወረብኝና እንደረቀቀብኝ እረዳለሁ ይላል ቅዱስ አትናቴዎስ። ስለዚህ ስለ እግዚአብሔር ያወቅናቸው ነገሮች ሁሉ ቢሰበሰቡ እኛን አይደለም ማለት በአጠቃላይ ቤተክርስቲያን በእነዚህ ሁሉ ሺህ ዓመታት ስለ እግዚአብሔር ያወቀቻቸው እውቀቶች ሁሉ ቢሰበሰቡ የልብሱን ጫፍ እንደማየት ገና ያላወቅነው ያልተረዳነው ከሞትን በኋላ ደግሞ የምናየው የምንረዳው ከሞትን በኋላም እያየን እየተረዳነው በራሱ ደግሞ ያልተረዳናቸው ገና ያላየናቸው ደግሞ በጣም እየሰፉ እየበዙ ነው የሚሄዱት እና ቅዱስ ጎርጎርዮስ እንደሚናገረው ራሱ ለጻድቃን በጎ ስራ ለሰሩ ሰዎች ሽልማት ከሚሆኗቸው ነገሮች መካከል አንደኛው ይህንን ያልተገለጠውን ያልተመረመረ ያልታወቀውን የእግዚአብሔርን ባህሪ በጥቂቱ ማየት መቅመስ ነው ይላል። ስለዚህ ባህሪው በጣም ረቂቅ ነው የእግዚአብሔር እና ባህሪው ረቂቅ ስለሆነ የባህሪ ስሙ ይሄ ነው የእግዚአብሔር የባህሪ ስም ተብሎ አንድ በቃኝ የሆነ ስም የለውም። እግዚአብሔር ግን ሊያሳዩ የሚችሉ ግን በጣም በከፊል ያየናቸውን ነገሮች ደግሞ የምንገልጽባቸው ስሞች አሉ። ለምሳሌ ራሱ እግዚአብሔር የሚለው ስያሜ እግዚአብሔር ማለት የዓለም ገዢ ማለት ነው። የዓለም የምድር ገዢ ማለት ነው እግዚአብሔር ማለት። ስለዚህ ጌትነቱን አምላክነቱን ብቻ ነው ሊያሳይ የሚችለው እግዚአብሔር የሚለው ስም። አዶና የሚል አለ። እነዚህ ስሞች የእግዚአብሔርን የሆነ ቻይነቱን አሸናፊነቱን ብቻ ሊያሳዩ የሚችሉ ናቸው። እግዚአብሔር ፍቅር ይባላል። ፍቅርነቱን ሊያሳይ የሚችል ነው። ግን እግዚአብሔር ፍቅር ብቻ አይደለም ነው ሌላም ጠባይ አለው። ስለዚህ የእግዚአብሔር የባህሪ ስም የለውም፣ አንድ በቃኝ የሆነ ስም የለውም እና ከዚህ የተነሳ ወልድን በዚህ 3 ቁጥር ውስጥ በተለያየ ስም ሲጠራው እናገኛለን። ልጅ ብሎ ይጠራዋል፣ ከዚያ በኋላ ደግሞ ብርሃን ብሎ ይጠራዋል፣ ከዚያ ደግሞ የአብ ክብሩ ይለዋል። ስለዚህ እነዚህ 3ቱ ስያሜዎች በራሳቸው ወልድ የባህሪ ስሙ እንደማይታወቅ የሚያሳይ ነው። ልክ እኛ ዛሬ በደንብ የማናውቀውን ሰው በተለያየ ስም እንደምንጠራ ማለት ነው። የማናውቀውን ሰው በተለያየ ስም እንደምንጠራ ማለት ነው። ምሳሌ አካባቢያችሁ ላይ የተከራየ የሆነ ሰው ቢኖርና ያን ሰው ባታውቁት ስለዚያ ሰው መናገር ከፈለጋችሁ ወይ በፊቱ ቀለም በሰውነቱ ቀለም ነው የምትጠሩት፣ ወይም በቁመቱ ሊሆን ይችላል፣ ረዥሙ፣ አጭሩ፣ ወይም ጠይሙ፣ ቀዩ ብላችሁ ልትጠሩት ትችላላችሁ። ወይም ደግሞ ዝምተኛው እንዲህ በካራክተሩ ልትጠሩት ትችላላችሁ እና ሁሌ የማይታወቅ ሰው መጠሪያ ስሙ ሊበዛ ይችላል። ስለዚህ የእግዚአብሔርም የባህሪው ተመርምሮ ስላልተደረሰበትና ስለማይታወቅ በእኛ ዘንድ ያለው ስም በጣም ብዙ ነው። እግዚአብሔር አንድ በቃኝ የሆነ የባህሪ ስም የለውም እና ይህን በደንብ መረዳት ማወቅ ያስፈልጋል። ህቡ ስም የተባለው ምንድን ነው የሚል ጥያቄ እዚህ ላይ ተጽፎ አይቻለሁ። ህቡ ስምም የእግዚአብሔርን የሆነ ነገሩ ወይም እግዚአብሔር ለምሳሌ ቅድም እንደነገርኳችሁ ከሆነ አሸናፊ ከሆነ አሸናፊነቱን ሊያሳይ የሚችል አይደል፣ ኃያልነቱን ሊያሳይ የሚችል ሁሉን ቻይነቱን ገዥነቱን ሊያሳይ የሚችሉ ናቸው የህቡ አስማት ወይም የተደበቁ ሽሽግ የሆኑ አስማቶች። እነዚያ ሊያሳዩ የሚችሉ ናቸው እንጂ እግዚአብሔርን ጥቅልል አድርጎ ሊገልጸው የሚችል አንድ የባህሪ ስም የለውም። ይህም መርሳት አያስፈልግም ለማለት ነው። ለዚያ ነው ቅዱስ ጳውሎስ እንግዲህ በዚህ 3 ቁጥሮች ውስጥ በተለያየ ስም ሲጠራው የምናገኘው። ከዚያ ቀጥሎ ምን ይላል? እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ይላል። ሁሉም በስልጣኑ ቃል እየደገፈ ይህን ጥቅስና አብራራና የዛሬ ትምህርታችን እንጨርሳለን። የሚቀጥለው ሳምንት ኃጢአታችንን በራሱ ካነጻ በኋላ የሚለውን እንማራለን። በጣም ሰፊና ጥልቅ ስለሆነ ግራ እንዳትጋቡ ስለብቻ ለይቶ ማየት ስለሚያስፈልግ ነው ወደሚቀጥለው ሳምንት ያዞርጉት። ሁሉም በስልጣኑ ቃል እየደገፈ የሚለውን ለማየት ነው። እንግዲህ ቅዱስ ጳውሎስ ስለ ወልድ ነው እየተናገረ የመጣው። አሁን በኩነት ስሙ ይጠራዋል። ሁሉን በስልጣኑ ቃል እየደገፈ ሁሉን በስልጣኑ ቃል እየደገፈ አሃዜ ሁሉ በቃለ ኃይሉ በማለት ይናገራል። ሁሉን በስልጣኑ ቃል እየደገፈ እንግዲህ ሁሉን በስልጣኑ ቃል እየደገፈ የሚለው ቃል የወልድን ፈጣሪነት ከላይ አያይዞ ያመጣውን የወልድን ፈጣሪነት ለማሳየት የተናገረው ቃል ነው። እየደገፈ የሚለውን ግዕዙ ምን ይለዋል? ሰራይ ብሎ ይጠራዋል እና ራሱ ቅዱስ ዮሐንስ አፈወርቅ ሲተረጎም ምን ይላል? እስመ አሃዚ ብሂል ሰራይ ብሂል ይላል። ወይም ሰራይቱ ወይም ደግሞ አሃዚ ማለት ወይም ያዥ ማለት
ፈጣሪ ወይም ሰሪ ማለትም ጭምር ነው። ስለዚህ እየደገፈ የሚለው ቃል በሌላ አነጋገር ይገለጽ ከተባለ እየሰራ ተብሎ ሊገለጽ እንደሚችል ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ ሲያብራራልን እንመለከታለንና ሁሉን በስልጣኑ ቃል እየደገፈ ማለት ይናገራል። ታስታውሳላችሁ እዚሁ በዕብራውያን መልእክቱ ላይ ቅዱስ ጳውሎስ ሁሉን ወራሽ ባደረገው ከዚያ ዓለማትን በፈጠረበት ይላል አይደል? ዓለማትን በፈጠረበት። ስለዚህ ዓለማትን በፈጠረበት ብሎ ሲናገር ወልድ ታዛዥ፣ አብ ደግሞ አዛዥ። ስለዚህ ወልድ ታዞ የሚፈጠር እንዳይመስላችሁ ለማለት ሁሉን በስልጣኑ ቃል እየደገፈ በስልጣኑ ቃል በራሱ ማለት በስልጣኑ በራሱ ስልጣን በራሱ ፈቃድ ነው ወልድም የፈጠረው እንጂ አባዞት አይደለም። እና ይሄን ለማሳየት ነው ጳውሎስ እዚህ ቦታ ላይ ልክ ሲመጣ ሁሉም በስልጣኑ ቃል ብሎ የሚናገረው ያን ለማሳየትም ጭምር ነው። ሁሉን የሚለው በወልድ ያልተፈጠረ ፍጥረት እንደሌለ ማሳያ። ስለዚህ ዘመናትን ሁሉን ወራሽ ባደረገው ዘመናትን ወይም ዓለማትን በፈጠረበት ብሎ ቅዱስ ጳውሎስ ሲናገር ወልድ ያልፈጠረው ፍጡር አለ የሚሉ አንዳንድ መናፍቃን ነበሩ ቤተክርስቲያን ታሪክ ውስጥ። ወልድ ያልፈጠረው ፍጡር አለ ወይም ደግሞ የወልድ ፈጣሪነት ከዚህ እስከዚህ ድረስ ነው ብለው ገድበው ለመናገር የሚሞክሩ አንዳንድ መናፍቃን ነበሩ እና ለእነዚህ መናፍቃንም ጭምር መልስ ነው። ስለዚህ ወልድ ያልፈጠረው ፍጥረት የለም። ልክ ቅዱስ ዮሐንስ በወንጌሉ ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ይላል። ስለዚህ ወልድ ያልፈጠረው በወልድ ቃልነት ያልተፈጠረ ወደ ህልውና ያልመጣ ምንም አይነት ነገር የለም። የተፈጠረው ሁሉ የተፈጠረው በወልድ ቃልነት ነው። ስለዚህ ሁሉን በስልጣኑ ቃል እየደገፈ ሁሉም በስልጣኑ ቃል እየፈጠረ በማለት በወልድ ቃልነት ያልተፈጠረ ምንም አይነት ፍጥረት እንደሌለ ማሳያ በማድረግ ቅዱስ ጳውሎስ ያነሳዋል ማለት ነው። እንግዲህ አሃዚ እንጂ ወይም ደግሞ አሃዚ እንጂ ሰራይ ብሎ ሲጠራው አናገኝም። ማለት ሁሉም በስልጣኑ ቃል እየደገፈ እንጂ እየሰራ ብሎ አልተናገረም። ቅድም እንደነገርኳችሁ እየሰራና እየደገፈ የሚለው እየሰራ እየደገፈ የሚለው እየሰራ ተብሎ ሊተረጎም ይችላል ቅዱስ ዮሐንስ አፈወርቅ እንደሚነግረን። ሁለተኛው ግን ሁሉም በስልጣኑ ቃል እየደገፈ የሚለው ቃል በራሱ ደግሞ የሚያሳየን አንድ ሌላ ምስጢር አለ። ምንድነው እሱ? እየሰራ ሳይሆን እየደገፈ ማለት ነው የተናገረው። እና መደገፍ አንድ ነገር የምንደግፈው በእጃችን ነው አይደል? በእጃችን አምስጣት አለ። በእጃችን አማካኝነት የሆነ ነገር እንደግፋለን። እና እየደገፈ የሚለው ቃል ኃይሉን ያሳያል ይሉናል የቤተክርስቲያን ሊቃውንት። ኃይሉን ያሳያል ምን ማለት ነው? እግዚአብሔር እንግዲህ ዓለምን ሲፈጥር ሰማይን ከነልብሱ ምድርን ደግሞ ከነግሱ እግዚአብሔር አዘጋጀው ተብሎ ሲነገር እነዚህን የሚያህሉ በጣም 22 እንግዲህ ነገዳት አሉ በስነ ፍጥረት ረቂቅ የሆኑ ለዓይናችን የማይታዩ እንደገና ደግሞ በርህቀት ደግሞ ማናያቸው አሉ። በጣም ግዙፋን የሆኑ ፍጥረቶች አሉ። ዓለምን እኛ የምናውቀው የምንኖርበትን ነው። የማንኖርባቸው ደግሞ እኛ ያልደረስንባቸው ያልመረመርናቸው በጣም ብዙ ዓለማት አሉ። በምንኖርበት ዓለም ውስጥ እንኳን ያሉትን ነገሮች አውቀን ጠንቅቀን አልጨረስንም። ሰው ስለ ራሱ የሚያውቀው እውቀት ራሱ በጣም ትንሽ ነገር ነው የሚያውቁላቸው እንደምታውቁት። እነዚህን ሁሉ እግዚአብሔር በጣም የሚያስደንቁ ከአይምሮ በላይ የሆኑ ፍጥረታትን ሲፈጥር እንደ ሰው ካሰብነው ጥበቡን የጨረሰ ይመስልናል። ይህን ሁሉ ፍጥረት ሲፈጥር እንደው እንዲደከመ እግዚአብሔር ልንል እንችላለን። እግዚአብሔር ግን ምድርን ሰማይን ከነልብሱ ምድርን ከነግሱ ፈጠረ ብለው አባቶቻችን ሲናገሩ በጣም ጥበቡን አፍሶ የጨረሰ እንዳይመስለን ወይም በዚህ ፍጥር መፍጠር ውስጥ ድካም ያለበት እንዳይመስለን ቅዱስ ጳውሎስ ኃይሉን ለማሳየት ሁሉም በስልጣኑ ቃል እየደገፈ ብሎ ይናገር። እየደገፈ የምንደግፈው በጣታችን አይደል? በጣት እስኪ የምትደግፉት እናንተ በእጃችን የምትደግፉት እኮ ቀለል ያለ ነገር ነው አይደል? ደገፍ የምታደርጉት በእጃችሁ። ስለዚህ ለእግዚአብሔርም ዓለምን መፍጠር ማለት በጣም ቀላል ነገር፣ ልክ እናንተ በጣታችሁ የሆነ ቀላሉን ነገር እንደምታነሱት ለእግዚአብሔርም በጣት የሚሰራ ያህል በጣም ቀላል ነው ዓለምን መፍጠር ማለት። የምናያቸውንም ማናያቸውንም የደረስንባቸውም ያልደረስንባቸውን ነገሮች ሁሉ እግዚአብሔር ፈጠራቸው ሲባል እንደው ጥበቡን ጨርሶ ደክሞ ምናምን እንዳይመስለን ነው። እና ለእሱ ዓለምን መፍጠር በጣም ቀላል ነው። ምን ይላል መጽሐፍ ቅዱስ? ቅዱስ ዳዊት በመዝሙር 8 ቁጥር 3 ላይ የጣቶችህን ስራ ሰማዮችን ባየ ጊዜ ይላል። የጣቶችን ስራ ሰማዮችን ባየ ጊዜ። ስለዚህ ሰማያት የእግዚአብሔር የጣቶች ስራ ናቸው። በጣት ቀለል ብሎን እኛ በጣታችን እንደምንሰራ እግዚአብሔር ዓለምን የፈጠረው እንደዚሁ በጣቱ ተብሎ ይነገራል። እና የእግዚአብሔር ኃይሉን የሚያሳይ ነገር ነው። እና ሁሉም በስልጣኑ ቃል እየደገፈ በስልጣኑ ቃል እየደገፈ እግዚአብሔር በቃሉ ነው ዓለምን የፈጠረ ማለት ነው። ድካም አያስፈልገውም።
እግዚአብሔር ደከመ ተብሎ አይነገርምና ይሄን የሚያሳይ እንደሆነ መረሳት የለበትም። እና ቅዱስ ጳውሎስ በቃለ ኃይሉ ወይም በስልጣኑ ቃል ብሎ ሲናገር የእግዚአብሔርን ኃይል ለማሳየትም ጭምር እንደሆነ መዘንጋት የለበትም። ሌላው እንግዲህ ዓለማት የተሰሩት በእግዚአብሔር ቃል ነው ማለት ነው። በእግዚአብሔር ቃል እና ይህ የእግዚአብሔር ቃል ደግሞ ዝርው አይደለም። እንግዲህ 3 አይነት ቃል አሉ በአጠቃላይ በዚህ ዓለም ላይ። መጀመሪያው የሰው ቃል ነው፣ ሁለተኛ የእንስሳት ቃል ነው፣ ሶስተኛ የመላእክት ቃል ነው። እነዚህ 3ቱ ቃላት ዝርዋን ናቸው ይላሉ ሊቃውንት። ግን ደግሞ በደረጃ እናስቀምጣቸው ብንል ከእንስሳት ቃል ይልቅ የሰው ቃል ትንሽ ከበድ ይላል አይደል? በእርስ በርስ በደንብ መግባባት እንችላለን ከእንስሳት ይልቅ ማለት። እንስሳት እርስ በርሳቸው ተነጋግረው ሊመሰጋገሩ፣ እርስ በርሳቸው ተነጋግረው በቃላት ሊጎዳዱም አይችሉም እንስሳት አይደለ? ደመ ነፍሳየት ላይ። ስለዚህ የሆነ አደጋ ሲደርስባቸው ወይም ደስ ሲላቸው እንደው ስሜታቸውን ለመግለጽ ድምጻቸውን ሊጠቀሙበት ካልሆነ በስተቀር በጣም የተወሳሰበና ረቂቅ መልእክት ያለው ነገር ማስተላለፍ አይችሉም እንስሳት። የሰው ልጅ ግን ከነሱ በተሻለ መጠን ደግሞ የቃል ጉልበት አለው። ለዚህ እርስ በርሳችን እንግባባበታለን፣ እርስ በርሳችን እንጣላበታለን፣ እርስ በርሳችን እንመሰጋገንበታለን፣ እርስ በርሳችን እንጎዳዳበታለን፣ ቃላችን ማለት ነው። ግን ደግሞ ምንም እንደዛ ቢሆን ቃላችን ደግሞ ጉልበት የለውም። አንድ ሰው ቁጭ ብሎ በቃል ተናግሮ የፈለገውን ነገር መስራት ማዘዝ አይችልም። ከኛ ደግሞ የመላእክት ቃል ይበልጣል። የመላእክት ቃል ደግሞ ይበልጣል። ከኛ የመላእክት ቃል ይበልጣል ማለት የመላእክት ቃል ደግሞ የተለየ ነው በጣም። ስለ መላእክት ስንናገር በነገራችን ላይ መላእክት እንደኛ አይነት ምላስ እንደኛ አይነት ትናጋ ስለሌላቸው መላእክት እንዴት ነው የሚናገሩት የሚለው እሱ ለብቻው ራሱን ችሎ በጣም ብዙ የሚያሳስብ ብዙ የሚያመራምር ጉዳይ ነው። ግን የመላእክት ቃል ደግሞ ከኛ በጣም የተለየ እንደሚሆን የምትመለከቱት ለምሳሌ መላእክት አንዳንድ ጊዜ ከእግዚአብሔር ታዘው ሲመጡ ተናግረው የሆነ ነገር ሊያስፈጽሙ ይችላሉ። ያ ማለት ግን አንደበታቸው ወይም ንግግራቸው ቃላቸው አካላዊ ነው ማለት አይደለም። እግዚአብሔር ስልጣን ሲሰጣቸው እነሱ ሲናገሩ እግዚአብሔር የሰውን አንደበት ይዛል። ለምሳሌ ታስታውሳላችሁ ቅዱስ ገብርኤል ወደ ዘካርያስ መጣ። በዕጣን መሰዊያው በስተቀኝ በኩል ተገለጠለትና ዘካርያስ አትፍራ፣ ጸሎት ተሰምቶልሃል እና ሚስት ኤልሳቤጥ ትጸንሳለች ትወልዳለች ብሎ ሲነግረው ዘካርያስ ግራ ገባው በጣም። እሷ እኮ አርጅተናል እና እንዴት ነው ሊሆን የሚችለው ካረጀን በኋላ ብሎ ተጠራጥሮ ነበር። ቅዱስ ገብርኤል ይህን የነገርኩን የምስራች ቃል ስላላመንክ የምስራቹ ቃል እስኪፈጸም ድረስ ዲዳ ትሆናለህ ብሎ ዘካርያስን በቃሉ ዲዳ አድርጎት ነበር። ይህ ማለት የቅዱስ ገብርኤል ቃል አካላዊ ሆኖ ልክ ሲናገር ወዲያው የሚሰራ ሆኖ አይደለም። ስልጣን ስለተሰጠው እሱ ሲናገር እግዚአብሔር አንደበቱን ይይዝለታል ማለት ነው፣ ስራ ይሰራለታል። በነቢያትም እንደዚሁ ትመለከታላችሁ። ቅዱስ ጴጥሮስ ለምሳሌ እነዚያን 2ቱን ሰዎች ሐናንያና ሰጲራን ካስታወሳችሁ ወደ ሐዋርያት ማህበር ለመቀላቀል የመጡትን ገንዘባቸውን እኩሌታውን ደብቀው ነበር የመጡት የነበረው እና ያላችሁ ይሄ ብቻ ነው ወይ ሲላቸው በድፍረት አዎ ብለው ተናገሩ። መንፈስ ቅዱስን ለመዋሸት እንዴት ደፈራቸው ማለት ቅዱስ ጴጥሮስ 2ቱም ሰዎች እንዲሞቱ በፈረደባቸው ጊዜ ያን ጊዜ ተቀጥተው ሞተዋል። እና የቅዱስ ጴጥሮስ ቃሉ የሚገድል ሆኖ አይደለም፣ ነገር ግን ቅዱስ ጴጥሮስ ተናገረ፣ እግዚአብሔር ፈጸመ ማለት ነው። እግዚአብሔር ፈጸመ። ስለዚህ ከኛ ቃል የመላእክት ቃል ደግሞ የተሻለ ነው አልኳችሁ። እነዚህ 3ቱ ግን ዝርዋን ናቸው። አካላዊ ቃል አለው ተብሎ የሚነገረው ለእግዚአብሔር ብቻ ነው። እና ስለ ወልድ ቃልነት ስንናገር የእርሱ ቃልነት ልክ እንደኛ እንደምናውቀው ዝርው ሳይሆን አካላዊ የሆነ ቃል ነው። አካላዊ የሆነ ቃል ነው። ስራ መስራት የሚችል ቃል ነው። ስለዚህ ቅዱስ ጳውሎስ ምን አለ? ሁሉም በስልጣኑ ቃል እየደገፈ ወይም ሁሉም በስልጣኑ ቃል እየሰራ ማለት ይናገራል። ስለዚህ ይሄ ቃሉ ስራ የሚሰራ ነው። በከንቱ የማይመለስ ነው። ሰራይ የሆነ መጋቢ የሆነ ቃል እንደሆነ ቅዱስ ጳውሎስ ይነግረናል ነው። እና ከኛ ጋር ሲነጻጸር ለምሳሌ እንግዲህ እግዚአብሔር ዓለምን የፈጠረው ለይኩን በሚል አሐቲ ቃል ነው። አንዲት ቃል ነው እግዚአብሔር ዓለምን የፈጠረው እና ለይኩን እያለ ዓለምን ፈጥሯል እግዚአብሔር። የሰው ልጅ ዘሩ እንደሆነ የምታውቁት እናንተ ለይኩን እያላችሁ እድሜ ልካችሁን ብትኖሩ ወይም እኛ ለይኩን እያልን እድሜ ልካችን ብንኖር አንድ ጠብ የሚል ነገር የለም። ቤታችሁ ቁጭ ብላችሁ ለይኩን ይሁንልኝ ምናምን ብትሉ ይሁን ስላላችሁ ብቻ የሚሆን ነገር የለም እና እንዲሆን መንቀሳቀስ መውረድ መውጣት ያስፈልጓል ሰው። ምክንያቱም ቃሉ ዝርው ስለሆነ በዚህ አጋጣሚ አሁን በተለይ ባለንበት ጊዜ ሞቲቬሽናል ስፒች ምናምን አለው አይደል? ከዚያ ደግሞ ይሄ ሎ ኦፍ አትራክሽን ማኒፌስቴሽን ምናምን የሚባሉ ነገሮች አሉ። አንድ ነገር ደጋግሞ ማሰብ እንደው አለኝ ብሎ መናገር ይሄ ብቻውን
ጉዳዩን እንዲፈጸም የሚያደርገው የሚመስላቸው ሰዎች አሉ። ነው ስህተት ነው። ስህተት የፈለገ አለኝ ብለህ ስታስብ ብታደር የፈለገ አለኝ ብለህ ስትናገር ብታደር እስካልሰራህና እስካልተንቀሳቀስክ ድረስ አለኝ ብለህ ስላሰብክ ብቻ ግን የሚሆን ነገር የለም። ወይም ደግሞ ይኖረኛል ብለህ ስለተናገርክ የሚሆን ነገር የለም። ምክንያቱም የሰው ሐሳቡ ቃሉም ዝርው እስካልተንቀሳቀሰ ስራ እስካልሰራ በተግባር እስካልዋለው ድረስ በማሰቡና በመናገሩ ብቻ የሚያመጣው ምንም አይነት ነገር የለም እና ከቤተክርስቲያን አስተምሮ ጋር በቀጥታ የሚጋጭ አይነት ሐሳብ እንደሆነ መረሳት የለበትም። ስለዚህ ቅዱስ ጳውሎስ ሁሉም በስልጣኑ ቃል እየደገፈ በማለት ያ ቃል አካላዊ ቃል እንደሆነ ስራ የሚሰራ ቃል እንደሆነ ሲናገር እናገኘዋለን። ሁሉም በስልጣኑ ቃል እየደገፈ የሚለው አነጋገር በኋላ ቅዱስ ጳውሎስ ክርስቶስ እኛን ያዳነበትን ደግሞ የቤዛነቱን ስራ ደግሞ ስለሚነግረን እነዚያን የሚያደርጋቸውን ነገሮች ሁሉ ለእኛ የፈጸመውን የቤዛነት ስራ ሁሉ የፈጸመው ወይም ያደረገው በስልጣኑ በራሱ ስልጣን ፈልጎ ነው ያደረገው። ለምሳሌ ክርስቶስ እኛን ለማዳን ሲመጣ በመዋዕለ ሥጋዌ ወይም በሰው በሆነበት ዘመን የሰራቸው ስራዎች አሉ። እነዛ ስራዎች ሁሉ የተሰሩት በስልጣኑ ነው ለማለት ጭምር ነው። ለምሳሌ ክርስቶስ ስለኛ ሲል ጾሟል። 40 ቀን 40 ሌሊት ጾሟል። 40 ቀን 40 ሌሊት ሲጾም በራሱ ስልጣን ነው የጾመው። እንግዲህ ከክርስቶስ በፊት 40 ቀን 40 ሌሊት የጾሙ ነቢያት ነበሩ። እና ሙሴ ከእግዚአብሔር ጋር በሲና ተራራ ሲነጋገር 40 ቀን 40 ሌሊት ጾሙ ነበር። ግን የሙሴ 40 ቀን 40 ሌሊት መጾም እግዚአብሔር አጽንቶት ኃይል አጋዥ ሆኖት ነው እንጂ ሰው 40 ቀን 40 ሌሊት ከምግብ ተከልክሎ ሊቆይ አይችልም። ስለዚህ ሙሴ 40 ቀን ቢጾም ያጸናው ኃይሉን ጉልበቱን የሰጠው እግዚአብሔር ነው። ወልድ ኢየሱስ ክርስቶስ ግን ወደኛ ሰመቶ ስጋ ለብሶ በቆሮንቶስ በረሃ 40 ቀን 40 ሌሊት ጾመ ሲባል ግን እንደ ሙሴ የሚያጸናውና የሚደግፈው ኃይል አልነበረም። የጾመው በራሱ ስልጣን በራሱ ኃይል ነው። ይሄን የሚያሳይ ነው። ወደኛ ሲመጣ ክርስቶስ ወይም ወልድ ወደኛ ሲመጣ ራሱን ባዶ አድርጎ ነው የመጣው። ጳውሎስ ቅድም በነገርኳችሁ በፊልጵስዩስ መልእክቱ ላይ ራሱን ባዶ አደረገ ይላል እና ኬኖሲስ በመባል ይጠራል። ክርስቶስ እኛን ለማዳን ሲመጣ ራሱን ባዶ አድርጎ ነው የመጣው። ማለት ድሃ ሆኖ ነው የመጣው። ማደሪያ ያልነበረው ማለት ለቀበሮች ጉድጓድ ለወፎቹም ደግሞ የሚሳፈሩበት ጎጆ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት ምንም የለውም ይላል ክርስቶስ እና ሲኖር የሚያድርበት ቤት አልነበረውም። ወደ ቅፍርናሆም ብትሄዱ አሁንም ድረስ እንግዲህ ታውን ኦፍ ጂሰስ ተብሎ የጌታ ወይም የኢየሱስ ከተማ ተብሎ ይጎበኛል እና እዛ ስትሄዱ አንድ በጣም የሚያሳዝን ስታቹ አለ። ስታቹ ያ ወይ ሐውልቱ ምንድነው አግድም ወንበር ላይ የተኛ አንድ ሰው አለ እና ያንን ሰው ምን ብለው ጽፈውበታል? ሆምለስ ጂሰስ ብለው ጽፈውበታል እና ቤት አልባው ኢየሱስ ብለው። አምላካችን ክርስቶስ ቤት አልነበረውም እና ቤት ያልነበረው በፈቃዱ ነው። ራሱን ባዶ ያደረገው በፈቃዱ ነው እና ሰማይና ምድርን የፈጠረ አምላክ ሆኖ ሳለ እኛን ለማዳን ሲመጣ ግን በፈቃዱ ራሱን ባዶ አደረገ። መገረፉ፣ በሰዎች ተላልፎ መሰጠቱ፣ መከራ መቀበሉ ከድካም አይደለም፣ በፈቃዱ ነው። ይሄ በዮሐንስ ወንጌል ምዕራፍ 18 ቁጥር 3 ላይ ወደ ጌትሴማኒ ወደ አጸዳሃም መጥተው ነበር አይደል? አይሁድ ጎመዶች የያዙ ወታደሮችን አስከትለው ወደ ክርስቶስ መጥተው ነበር እና ክርስቶስ እኔን ነው ወይ የምትፈልጉት ብሎ ወጥቶ በታያቸው ጊዜ ወደቁ ይላል። አፈግፍገው ወደቁ ይላል እና በጣም የሚገርም ነገር ነው። ገና እኔ ነኝ ሲላቸው ነው የወደቁት ወታደሮቹ፣ ምንም ሳያረጋቸው እኔን ነው የምትፈልጉት ሲላቸው ነው የወደቁት። አይተው የፊቱን ግርማ እና የያዙት ድካም ስላለበት ሳይሆን ፈልጎ በስልጣኑ ነው መከራ የተቀበለው። እሺ በእጄ ብሎ ተቀብሎ ወይም እሺ በእጄ ብሎ ፈቅዶ በስልጣኑ መከራ ተቀበለ እንጂ እንደው አቅም አጥቶ አይደለም። ከዚያ በኋላ ሞቱም በፈቃዱ ነው። በዚህ በዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ስለ በጎቼ አኖራለሁ ይላል ክርስቶስ። ስለ በጎቼ አኖራለሁ፣ ላኖራት ስልጣን አለኝ፣ ላነሳትም ስልጣን አለኝ ይላል። ስለዚህ ክርስቶስ የሞተው በፈቃዱ ነው። ለዚያ ነው አንገቱን አዘነበለና ነው ነፍሱን የሰጠው። ማለት ብዙዎቻችን አንገታችን እንድናዘነብል የሚያደርገን ሞት ነው አይደል? ነፍሳችን ከስጋችን ስትለይ ነው አንገታችን የምናቀረቅረው። ክርስቶስ ግን መጀመሪያ አንገቱን በፈቃዱ አቀረቀረና ከዚያ በኋላ ነው ነፍሱ ከስጋው የተለየችው። ምን ማለት ነው? የሞተው በፈቃዱ ነው። ነፍሴን ለአኖራት ስልጣን አለኝ ብሎ እንደተናገረ በፈቃዱ ነው የሞተው ነው እና እያንዳንዱ ክርስቶስ ወደዚህ ምድር መጥቶ የሰራቸው ስራዎች ሁሉ በስልጣን ያደረጋቸው ናቸው እንጂ ከእሱ ስልጣን ውጭ ተገዶ ያደረገው ምንም አይነት ነገር የለበትም እና ሁሉም በስልጣኑ ቃል እየደገፈ የሚለው ክርስቶስ ወደዚች ምድር መጥቶ ለፈጸመው የቤዛነት ስራ የሚነገርን ጭምር ነው እና ያደረጋቸውን ሁሉ ያደረገው በስልጣኑ በፈቃዱ ነው። ለዚያ ሁሉም በስልጣኑ ቃል እየደገፈ ይልና ቀጥሎ ኃጢአታችንን በራሱ ካነጻ በኋላ ይላል።
ኃጢአታችንን በራሱ ካነጻ በኋላ። ስለዚህ በስልጣኑ ቃል ኃጢአታችንን ያነጻው ለማለት ነው። በፈቃዱ በፍላጎቱ በገዛ ስልጣኑ እንጂ አስገዳጅ የለበትም ለማለት ነው። ይህንን ቅዱስ ጳውሎስ ሲናገር እናገኘዋለን። የሚቀጥለው ሳምንት ስንገናኝ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ የሚለውን እንማማራለን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን።